አራተኛ ደግሞ አባኮዳ ሻላ እርግብ እንደገና ቢራቢሮ እነኚህ በአየር ላይ ይበራሉ። ማታ ማታ የምትበር ምንድን ናት? ማታ ማታ የምትበር የሌሊት ወፍ ነች። በቃ ደስ አይልም? ደስ ይላል። ደስ ይላል። በጣም ደስ ይላል። እስኪ አሁን ደግሞ ወደ ቤት እንስሳ ልውሰድህና ውሻ ላይ ደግሞ የምትሰራውን ደግሞ እንስማ እስቲ። ውሾች እንግዲህ አብዛኛውን ጊዜ ጸባቸውን የሚፈጥሩት በስጋ ነው። በስጋ ይጣላሉ እና ድምጽ ያንን ክሎት በሚያቀርቡበት ጊዜ እንዴት እንደሆነ ነው ሲገናኙ ማለት ነው። በቀደም ለታ የደበቁት ስጋ መዛጋጃ ወደ መብላትን አስታውስ ይሄን ይመስላል እንግዲህ በዚህ ሁኔታ ላይ ነው ሁለቱ ጸብ በተመለከተ። ሌላ ውሻ የለም? ሌላ የውሻ አጫጫ ነው እና ሁለቱ የአማርኛ አጫጫ በምቾት የተያዘ ውሻ እዚህ ጋር ሀብል አድርጎ ቂጭል ቂጭል የሚል ማለት ሲጮማል። ይሄ ደግሞ በጣም ጉስቁል ያለ ውሻ አጫጫ ማለት ነው። ሁለተኛው ይሄ የአማርኛው ነው እንግዲህ። በሌላው የፈረንጅ ውሻ ደግሞ ስትጮህ ሃው 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 ታለች። በሚቀጥለው ደግሞ አልሄድም ካለ ሃው ስቲፍ እያለች ነው የምታባረሩ ሰውየውን ማለት ነው።